بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله تعالى من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلوات ربي وسلامه عليه أما بعد أحبتي في الله السلام عليكم ورحمة الله وبركاته إنه إن شاء الله سبحانه وتعالى يا الله فكارك هنا زاري دقمو سلاسة هلتنياون حديث إنها يلن بذي حديث است رسول عليه الصلاة والسلام كهلت تلالا كون وانجلوج ياستنككنال نعم النزيه بذي حديث استقمت ولت حديثوች ወይም ሁለት ተላላቅ የሆኑ ወንጀሎች ምናልባትም ባለንበት ዘመን አብዛኛዎቻችን አቅለን ያየናቸውና የተፈተንባቸው የወደቅንባቸው ሳይሆኑ አይቀሩም ረሱል አለይሂ ሰላቱ ወሰላም ታላቁ ሰሃቢ አቢ ሁረይራ ረዲየላሁ ዐንሁ ወአርዳህ ሲናገሩ ነብያችን ነብዩ الرحمة እንዲህ ብለዋል ሲሉ ይናገራሉ ምን አሉ قال عن أبي هريرة رضي الله أن رسول الله صلى الله عليه وسلم قال من حمل علينا السلاح فليس منا ومن غشنا فليس منا من حمل علينا السلاح بنيا لي مساريان يانقب يتشكم بنيا لي مساريان يدكن ويميانسا فليس منا كنيا أيدلم ألو رسول عليه الصلاة والسلام نعم كنيا بنيا لاي مساريان يانسا بمسلموች ላይ ሙስሊም ሆኖ ሳለ በሙስሊሞች ላይ መሳሪያውን አንግቦ የተነሳ ሙስሊም ሆኖ ሳለ መሳሪያውን ሙስሊሞች ላይ የደቀነ የሆነ ሰው ከሙስሊሞቹ አይደለም ከኛ አይደለም አሉ ረሱል አለይሂ ሰላቱ ወሰላም ወመን غشنا እኛን እንደዚሁ ደግሞ ያጭበረበረን እኛን የሸወደን فليس منا كنيا أيدلم ألو رسول عليه الصلاة والسلام عجبنا نزيه لتلالك يهونو ملئكتوች ወይም ደግሞ ትላልቅ የሆኑ ወንጀሎች ዛሬ ብዙዎቻችን የወደቅንባቸው ናቸው ለምሳሌ የመጀመሪያውን እስኪ ይዘን እንይ من حمل علينا السلاح فليس منا በእኛ ላይ መሳሪያን የተሸከመ የሆነ ሰው ያነሳ የሆነ ሰው ያነገበ የሆነ ሰው ከኛ አይደለም نعم ለምን ከተባለ በመጀመሪያ ደረጃ አንድ ሙስሊም የሆነ ሰው በሙስሊሞች ላይ መሳሪያ ማንሳቱ መሳሪያ ስንል ሁሉም አይነት መሳሪያ እዚህ ውስጥ ይገባል ከትንሿ ወስፌው መርፌ ጀምሮ ትልቁ እንግዲህ አቶሚክ ቦምብን በለው ሌላም ካለ እዚያንንም ጨምሮ ማንኛውንም አይነት መሳሪያ በሙስሊሞች ላይ ያነሳ የሆነ ሰው የደቀነ የሆነ ሰው ምናልባት ደግሞ አሁን ባለንበት ዘመን የመሳሪያን ስራ የሚሰሩ እንደ ማስታወቂያ መድረኮች ምናልባትም እነዚህ ፌስቡክ ዋትስአፕ የሚባሉት የተለያዩ ማህበራዊ ሚዲያዎችም እዚህ ውስጥ ሊገቡ ይችላሉ والله اعلم አየን ካን ሙስሊሞችን ማጥቃት በሙስሊሞች ላይ አንተ አፈሙዝህን መደቀን ይሄ ትልቅ ከሚባሉ ከላላክ ከሚባሉ ወንጀሎች ነው ለምን ከተባለ ረሱል አለይሂ ሰላቱ ወሰላም በዚህ ሐዲሳቸው ያ ሰው እኮ በሙስሊሞች ላይ መሳሪያውን ያነሳ የሆነ እንደሆነ ከኢስላም ከተከለኛው መንገድ ወጥቷል እያሉ ነው ከተከለኛው መንገድ ሊወጣ ይችላል ወይ ደግሞ ረሱል አለይሂ ሰላቱ ወሰላም አይ خرج من هدينا وطريقتنا ከኛ መንገድ ከረሱል አለይሂ ሰላቱ ወሰላም ፈለግ አፈንግጧል ወይም ደግሞ ከረሱል አለይሂ ሰላቱ ወሰላም መንገድ ሊያወጣው የሚችልን ስራ ሰርቷል ማለት ነውና ይህ ሰው ሊጠነቀቅ ይገባል ትልቅ የሆነን ወንጀል ነው እየሰራው ያለው እያሉ ነው ረሱል አለይሂ ሰላቱ ወሰላም فليس منا ማለት አይ ليس على طريقتنا او ليس متبعا لطريقتنا የኛን መንገድ እየተከተለ አይደለም ማለት ነው አሉ አንዳንድ ቀደምት የነበሩ ዑለማዎች ሰለፎች ደግሞ ሲናገሩ ምን አሉ መሰላችሁ ሱብሃንአላህ የነገሩን ክብደት ሲናገሩ ምንድነው ከመንገዳችን የኛን መንገድ አልተከተለም ብሎ ማለት በቃ ሐዲሱ የሚለው ከመንገዳችን ወጥቷል ነው እንዲህ አይነት ሰዎች የበለጠ እንዲጠነቀቁ የበለጠ ለሁኔታው
ቦታ እንዲሰጡ በቃ ከኛ አይደለም እንዳለው ሐዲሱ ለምን አንተውም በዚህ መልኩ ለምን አናስቀምጠውም ብለው የተናገሩ ሁሉ ዑለማዎች አሉ አህበቲ ፊላህ ኢዘን ጥንቃቄ ማድረግ አለብን ማለት ነው አንተ በሙስሊም ወንድምህ ላይ አንተ በሙስሊም እህትህ ላይ አንተ በሙስሊም ወገኖች ላይ የትኛውንም አይነት መሳሪያ መዘርጋት ወይም ደግሞ መደቀን አልያም ማንገብ የለብህም ማለት ነው አኺ ፊላህ ቀለም የምትጽፈው ቀለም ዛሬ መሳሪያ ሆኗል ምላስ መሳሪያ ሆኗል ኢዘን ጥንቃቄ ማድረግ አለብን ማለት ነው ሙስሊም የሆነ ሰው ሙስሊም ወንድሙን ሊያግዘው ይገባል ሙስሊም የሆነ ሰው ከሙስሊም ወንድሙ ጎን ሊቆም ይገባል ሙስሊም የሆነ ሰው ለሙስሊም ወንድሙ ረዳት ለሙስሊም ወንድሙ መካሪ ለሙስሊም ወንድሙ ሲያጠፋ መላሽ ነው እንጂ መሆን ያለበት በርሱ ላይ መሳሪያ የሚያነሳ ፈጽሞ ሊሆን አይገባውም ማለት ነው نعم رسول عليه الصلاة والسلام هنن واسملكتو باند حديثاچو منارو مسلاچو احبتي في الله لا يشير احدكم على اخيه بالسلاح كنانت عنداچو ወንድሙ ላይ በመሳሪያ አያመላክትበት ወይም መሳሪያውን አይሰንዝርበት فانه لا يدري لعل الشيطان ينزغ في يده እሱኮ ያውቅም ምናልባት ሸይጣን እጁ ላይ ስህተት እንዲፈጥር ሊያደርገው ይችላል فيقع في حفرة من النار ከዛም በኋላ በእሳት ጉድጓድ ውስጥ እንዳይወድቅ ይሰጋልና ብለው ረሱል አለይሂ ሰላቱ ወሰላም ይናገራሉ አንተ ሙስሊም ወንድምህን የጎዳኸው ሙስሊም ወንድምህን የወጋኸው የገደልከው የሆነ እንደሆነ ትልቅ የሆነ ወንጀል ሰርተሃል ማለት ነው አይደለም እንዴ አላሁ Subhanahu Wa Ta'ala ነፍስን መግደል እርም አድርጓል አይደለም የሙስሊም የላንም ነፍስ መግደል እንኳን እርም አድርጓል ከልክሏል ሐቅ አለው ኢዘን በዚህ መልኩ ሸይጣን አሳስቶ ሲያበቃ ያን ሰው ወቅተው ሳታስበው እንዲህ አይነት አጋጣሚዎችን ደግሞ ሸይጣን ስለሚጠብቅና ስለሚፈልጋቸው ሊያሳስት ስለሚችል ጥንቃቄ ማድረግ አለብህ ነው እና ማንኛውም ሙስሊም በሙስሊም ወንድሙ ላይ ቢላም በለው ምንም በለው በተለይ ባልና ሚስት አንዳንድ ሲጣሉ ወይ ባል አምጥቶ ቢላዋ ያነሳል ወይ ሚስት በጣም ትበሳጭና ቢላዋ ታነሳለች ሱብሃንአላህ እንደዚህ አይነት አጋጣሚዎች ዛሬ በተለያዩ የማስተዋወቂያ መድረኮች እንሰማለን ከሙስሊም ግን የሚጠበቅ አይደለም ሙስሊም ባል ቤት ገብቶ የተበሳጨ የሆነ እንደሆነ ቤቱን ለቆ ነው የሚወጣው መጥፎን ከመናገር ራሱን ይጠብቃል ሚስትም እንደዛ ነው መሆን ያለባት ራሷን መጠበቅ ትዕግስት ማድረግ ነው ያለባት ቢላል ኢብኑ ረባህ ረዲየላሁ ዐንሁ ወአርዳህ ለዚህ ትልቅ ምሳሌ ናቸው አንድ ጊዜ ሚስታቸው አበሳጭታቸው የሚያስከፋቸው ነገር ተናገራቸው ምንም ነገር ላለመናገር ቤታቸውን ለቀው ወጥተው የት ነበር ረሱል አለይሂ ሰላቱ ወሰለም ዘንድ ረሱል ጋር ሄዱ ያኔ ረሱል አለይሂ ሰላቱ ወሰለም ዘንድ አይለው ክሳቸውን አቀረቡ እኔ ባለቤቴ ሁሉ ጊዜ ረሱል አለይሂ ሰላቱ ወሰለም እንዲህ ብለዋል እንዲህ አድርገዋል እንዲህ ብለዋል ብየነራሃለሁ ለረሱል ከነበራቸው ፍቅር በሄዱበት ሁሉ ስለ ረሱል አለይሂ ሰላቱ ወሰለም ነበርና የሚያወሩት እሷ ደግሞ አንተ ደግሞ እያለች አንዳንድ ጊዜ እንደማለም አለመቀበል አይነት ተሳይ ነበር ያ አናዷቸው አበሳጭቷቸው ረሱል አለይሂ ሰላቱ ወሰለም ጋር ሄደው ሸኳ ያቀርቡ ነበር መጥፎ ላለመናገር ያኔ ረሱል አለይሂ ሰላቱ ወሰለም ዘላለም የሚቆይ አንድ ትልቅ የሆነን ሽልማት ሸልማቸው ምን ብለው ቢላሉ ላ ይክذب ቢላል እኮ ፈጽሞ አይዋሽም አይቀጥፍም አሉ ረሱል አለይሂ ሰላቱ ወሰለም ኢዘን አህበቲ ፊላህ ሙእሚን የሆነ ሰው እንደዚህ ነው በሌላው ሐዲሳቸው ረሱል አለይሂ ሰላቱ ወሰለም ምን አሉ መሰላችሁ من أشار إلى أخيه بحديدة ወንድሙ ላይ በምን በብረት ያመላከተ የሆነ ሰው ብረትን የሰነዘረ የሆነ ሰው فإن الملائكة تلعنه قالوا رسول عليه الصلاة والسلام ملائكቶች እሱን ይረግሙታል حتى يدعه ያን ነገር እስካልተቆጠበ ድረስ وإن كان أخاه لأبيه وأمه لمن يابات وندم يهون يابات يناتو وندم يهونم በማንኛውም ሙስሊም ወንድሙ ላይ መሳሪያን ያነሳ ጊዜ ያመላከተ ጊዜ መላእክቶች ይረግሙታል መቼ ነው ያመላከተ የመታው ጊዜ እኮ አይደለም ኢብኑ አልዓረቢ ረህመቱላሂ ዐለይሂ ሲናገሩ ምን አሉ اذا استحق الذي يشير بالحديدة اللعنة ሰውየው በብረት ምልክት ስላሳየ በመሳሪያው ስላመላከተበት ብቻ የመላእክቶችን እርግማኔ ካጋጠመውና የተገባው ከሆነ ኢዘን በዛ ብረት ቢመታው ቢጎዳውስ እንዴት ሊሆን ነው ብለው ጥያቄ ያነሳሉ خير ان شاء الله ሁለተኛው ምንድነው አልን
من غشنا فليس منا ألو رسول عليه الصلاة والسلام እኛን ያጭበረበረን አሉ እኛን የሸወደን ያታለለን ከኛ አይደለም ይላሉ ረሱል አለይሂ ሰላቱ ወሰለም ይህ ማታለል የሚባለው የሆነ ነገር ዛሬ በተለያዩ አይነት መንገዶች ሰዎች ሲፈጽሙት እንመለከታለን نعم በተለይ በንግዱ ዓለም ላይ የሚገኙ የሆኑ ሰዎች የተለያዩ ያሉትን አይቦች ያሉትን ነውሮች እየደበቁ ለሰዎች ሲነግዱ እንመለከታለን አንድ ነገር በግልጽ ከማስቀመጥ በድብቅ መልኩ አድርጎ ያንን ነገር ማቅረቡ ይሄ ማጭበርበር ይባላል አንዳንድ ጊዜ የቤት አስተዳዳሪዎች ወይም የሀገር አመራሮች ህዝቦቻቸውን ያጭበረብራሉ ቤተሰቦቻቸውን ሲያጭበረብሩ እንመለከታለን ይሄ ትልቅ የሆነ ወንጀል ነው ረሱል አለይሂ ሰላቱ ወሰለም አስጠንቅቀዋል ما من عبد يسترعيه الله رعية يموت يوم يموت وهو غاش قال رسول عليه الصلاة والسلام عندن باري لما الله سبحانه وتعالى ኃላፊነትን ጥበቃን የሰጠው የቸረው የሆነ ሰው ከዛ በኋላ ባጭበርባሪ ሆኖ ያወናበደ የሞተ የሆነ እንደሆነ አላሁ Subhanahu Wa Ta'ala ጀነትን በርሱ ላይ እርም ያደርግበታል አሉ አላሁ Subhanahu Wa Ta'ala ኃላፊነት ሰጥቷል ቤተሰብ ማስዳር ሊሆን ይችላል ወይ ደግሞ የሆነን አካባቢ የሆነን መጅሙዓ ሊሆን ይችላል አስተዳደር ብሎሃል በዛ ላይ የምታጭበረብር የሆነ እንደሆነ በዛ ላይ የምትታለል የሆነ እንደሆነ ነገሮችን የምታድበሰብስ የሆነ እንደሆነ በዛ ሁኔታ ሳለህ ከሞትክ ተውበት ሳታደርግ አላሁ Subhanahu Wa Ta'ala ባንተ ላይ ጀነትን እርም አድርጎታል ሲሉ ረሱል አለይሂ ሰላቱ ወሰለም ይናገራሉ ዛሬ ሰዎች ቅድም እንዳልነው በግብይት ላይ ሲያጭበረብሩ እንመለከታለን ከዚህም በተጨማሪ አንዳንድ ጊዜ ምከረኝ ስትለው ትክክለኛው መምከር ትቶ አንተን ስተት ላይ የሚጥሉ ሰዎችም ዛሬ በርካታ ናቸው ከምቀኝነት ተነስቶ ማለት ነው ነስአሉላህ السلامة والعافية አንዳንዱ ደግሞ ስራ ሲሰራ የሚያጭበረብራል ውሃውን በወተት የሚቀላቅል በሽ ነው ዛሬ ሀገራችን ውስጥ ደግሞ የምንሰማው ስፍር ቁጥር የሌለው የተለያዩ አይነት የማጭበርበር ዘዴዎች መጥተዋል ዱቄቱ ውስጥ የተለያዩ ነገሮች ጨምራሉ በርበሬ ውስጥ የማይገባ ነገር የለም አንዳንዴ ደግሞ ቡና ውስጥ ገብስ ያስገቡ የሚሸጡ ሰዎችም እጅጉን በርካታ እንደሆኑ እየሰማን ነው ነስአሉላህ السلامة والعافية احبتي في الله ከዚህ በተጨማሪ ደግሞ والغش في النكاح አው ይሄ ደግሞ ምንድነው ኒካህ ላይ ዘዋጅ ላይ የሚያጭበረብሩም አሉ ዛሬ በሽ ናቸው ሐቅ መናገር እየቻለ ሐቅ የማይናገር ለምሳሌ ሰውየው ሚስት አግብቷል አግብቶ ወልዷል ነገር ግን ፈቷል መጥቶ ለሴትየዋ አግብቼ ፈትቻለሁኝ የሚባል ነገር በጠይቀው አግብተ ነበር እንኳን ብትለው አላገባሁኝም ምን አሳፈረ ያ اخي ተናገር ሐቁን ተናገርና ከዛ በኋላ ማግባት ነው አይደለም እንዴ አንዳንዱ ደግሞ ሚስት አለው ልጅ አለው ከዛ በኋላ አግብተሃል ወይ አላገባሁም ቅጥፍ አላገባሁም ብሎ እሷን እንደገና ሊያገባት እኮ ነው ያ اخي ምን አስዋሸ መመለስ ካልፈለክ አትመልስ ነገር ግን ነገሮችን ሁሉ ግልጽ አድርገህ አብራርተህ ሳትደባበቅ ሳትሸዋወር ነው መግባት ያለበት ነገር ነገ መች መታወቁ ይቀራልና አስለን በመሰረቱ እኮ በድብብቆሽና በማጭበርበር የተመሰረተ ህይወት እንዴት ብሎ ነው የሚዘወትረው ሴትየዋም ደግሞ ታጭበረብራለች ሱብሃንአላህ ጸጉር የላትም ምናልባት ይሆናል አርቲፊሻሉን ዊጉን ምናምን ተቀጥልና ከዛ በኋላ ወከአንها يعني ልክ ሌላ ሰው መስላት ትመጣለች ይሄ ማጭበርበር ነው ሁለት ወንጀሎችን ባንድ ላይ እየሰራሽ ነው አንደኛ ረሱል አለይሂ ሰላቱ ወሰለም እነዛ ጸጉራቸውን የሚቀጥሉ የሆኑ ሴቶችን በከፍተኛ መልኩ ረግመዋል ረሱል አለይሂ ሰላቱ ወሰለም እንግዲህ ከአላሁ Subhanahu Wa Ta'ala ረህመት እንደሚርቁና የአላሁ Subhanahu Wa Ta'ala እዝነት ከነሱ የራቀ እንደሆነ ተናግረዋል ይሄ አንዱ ነው ሁለተኛ ደግሞ ባልሽን ያጭበረበርሽ ነው እንዴ ምን አስቀጠለሽ ባለሽበት ሁኔታ መምጣት ነው እንጂ አንድ ቀን ያም ቢሆን መታወቁ አይቀርም ሌሎቹ ደግሞ ምናልባት እንግዲህ በተለያየ አጋጣሚዎች ሴትየዋ ቢክራቱን ትችላለች ለምሳሌ አይኔ ቢክራኔን ብላ ፍጥጥ ብላ ትመጣለች ከዛ በኋላ ይገባሉ ችግሩ ይፈጠራል
ወይሱ አንዳንድ ጊዜ ፈርቶ አብሮ ይቆያል አሊያም ደግሞ ያ ዘዋጅ ያ ምንድነው ያ ትዳር ይፈርሳል ማለት ነው ሱብሃንአላህ ይሄ ሁሉ ከማጭበርበር የሚገባ ነው ይሄ ከረሱል አለይሂ ሰላቱ ወሰለም መንገድ ከሳቸው طريق ወይም ደግሞ ከሳቸው ሚንሃጅ አይደለም والله ይሄ ከትክክለኛው መንገድ የወጣ አካሄድ ነው ኢማናችንን በከፍተኛ መልኩ የሚያጎድፍ ነው ትላልቅ ከሚባሉ ወንጀሎች አንዱና ግንባር ቀደም ተብሎ ሊጠቀሱ ከሚችሉት ውስጥ ነው ማለት ነው የረሱል አለይሂ ሰላቱ ወሰላምን መንገድ አድርጎ ያዘ ሰው የረሱል አለይሂ ሰላቱ ወሰላምን ፈለግ ሙጭጭ አድርጎ ያዘ የሆነ ሰው እንዲህ አይነት የማጭበርበር ስራዎችን ከመስራት እጅጉን የራቀ ነው አህበቲ ፊላህ ከእንዲህ አይነት ነገሮች ሁላችንም ሩቅና የተጠበቅን ልንሆን ይገባል ይሄ ማጭበርበር የሚባለው ነገር እጅጉን በርካታ የሆኑ ችግሮች አሉት አንደኛ ማጭበርበር ወደ ጀሃነም ከሚያስጓዙ ወይም ደግሞ ከሚያዳርሱ መንገዶች ነው ጎዳና ነው የማጭበርበርን መንገድ የያዘ የሆነ ሰው የጀሃነምን መንገድ እንደያዘ ሊረዳና ሊያውቅ ይገባዋል ማለት ነው ሁለተኛ ማጭበርበር ማለት የዛ ሰውዬ ስብዕና እጅጉን የደከመ እንደሆነ እንደው ውስጡ ብክለት እንዳለበት እንዲሁም ደግሞ መጥፎ ነገሮች እንዳሉበት የሚያመላክት ነው አንድ ሰው ነፍሱ ደካማም ሲሆን እኮ ነው የጥፋትን መንገድ እንደ አማራጭ አድርጎ የሚወስደው አባ አላህ ይጠብቀና አህበቲ ፊላህ ሶስተኛ ይሄ ማጭበርበር የሚባለው ነገር ከአላሁ ሱብሓነሁ ወተዓላ ያርቃል البعد عن الله وعن الناس እንደውም ከሰዎችም ያርቃል والله نعم أردتني أنه طريق لحرمان إجابة الدعاء والله هيكو ما تبرر بيبالو نجر مواشت ما تال بيبالو نجركو دعاء تقبينت انداين ورو مكنيات ليهون يشلال أحبتي في الله النتنقق والله كزيم ألف ترفو بهمستنيا درجة أنه طريق لحرمان البركة في المال والعمر ገንዘብህ በረካ እንዳይኖረው እድሜህ በረካ እንዳይኖረው ከሚያደርጉ ነገሮች አንዱ ነው ስድስተኛ أنه دليل على نقص الإيمان إيمانه لا يقدرلت እንዳለ إيمانه لا يችግር እንዳለ የሚያመላክት ነው ከዚህም አልፎ ተርፎ በሰባተኛ ደረጃ أنه سبب في تسليط الظلمة والكفار አንተ ላይ ወይም በማህበረሰቡ ላይ ይሄ በደል እንዲበዛ በደል እንዲንሰራፋ እንዲሁም ደግሞ ከሃዲያኖች በላይ እንዲሆኑ እንዲበድሉ መንገድ ከሚፈጥሩ ነገሮች አንዱ ነው አላህ ይጠብቀን ማጭበርበር እጅጉን የከፋ የሆነ ትልቅ የሆነ ወንጀል ነው አላሁ ሱብሓነሁ ወተዓላ ትክክለኛው መንገድ ከሚከተሉ ለሙእሚኖች አዛኞች እንጂ በእነሱ ላይ መሳሪያን ከማንገብ ከሚጠበቁ ባሮቹ ያድርገን الله لمؤمن ወንድሞቻቸው እህቶቻቸው ከሚያዝኑት ያድርገን والله ለምን ረሱል አለይሂ ሰላቱ ወሰለም እዝነትን ነው ያስተማሩንና እንዲም ማጭበርበር የሚባለውን ነገር አላሁ ሱብሓነሁ ወተዓላ ከመሐከላችን ያጥፋልን አላሁ ሱብሓነሁ ወተዓላ ረመዳንን ደርሰው ከሚጠቀሙበት ባሮቹ አላህ ያድርገን هذا والله اعلم والسلام عليكم ورحمة